ኃይላችንና መጠጊያችን ነው። አምላክነስ ኃይልነ ወፀወንና ወረዳኢነ ውእቱ ለምንዳቤነ ዘረከበነ ፈድፋደ በደረሰብን መከራ ረዳታችን ነው ይላል። በእንተዚህ ይንፈርህ ይላል ይቀጥልና፣ ስለዚህ አንፈራም አለ። ለማድለቅለቀት ምድር ብትደበላለቅ ወለመኒ ፈለሱ አድባር ውስተ ልበ ማይ ተራሮች በምድር ላይ ቢወድቁ ሰማይ ከምድር ጋር ቢጣበቅ አንፈራም አለ። ለምን? አምላካችን ኃይላችን ነው ይላል። እንዲህ አይነት እምነት ያስፈልጋል። አምላካችን እግዚአብሔር እምነት ለሁላችን የሚጨምርልን። ምንም አይነት ነገር ቢሆን ተራሮች ኮረብቶች ቢደረማመሱ ምድር ብትደበላለቅ መከራ ቢደርስብን ሐዘን ቢበረታብን ጭንቅ ቢሆንብን ምንም አይነት ነገር ቢኖር አምላካችን ኃይላችን ነው ረዳታችን ነውና አንፈራም አለ። በእግዚአብሔር የሚታመን ሰው አይፈራም። ምክንያቱም የሚያምነው አምላክ ከሚደርስበት መከራ ከሚደርስበት ጭንቀት ከሚደርስበት ውጣ ውረድ በላይ መሆኑን ስለሚያምን ማለት ነው። ስለሚያምን ነው። በዚህ በማቴዎስ ወንጌል ምዕራፍ 8 ላይ አንድ የተጻፈ ታሪክ አለ። ጌታችን ደቀ መዛሙርቱን ይዞ በጀልባ ሲሻገር ልክ ከባህሩ መካከል ላይ ሲሆን ታላቅ ማዕበል ተነሳ ይላል። መርከቢቱን ታንኳይቱን እስኪያሰምጣት ድረስ ታላቅ ማዕበል መጣ ነው የሚለው። ጌታችን ኢየሱስ ክርስቶስ ግን ተኝቶ ነበር ይላል። ምን ብሎ ነበር? ተኝቶ ነበር ይላል። ተኝቶ ነበር ሲል ትዕግስቱን ለመናገር ነው አንደኛው። ሁለተኛው ደግሞ ፍጹም መሆኑን ሰው መሆኑን ለማስረዳት ነው። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ከኃጢአት ስራ በስተቀር ሰው የሚያደርገውን ነገር ሁሉ ምን ብሏል? አድርጓል። ሎመ ከመውሉደ ደቂቅ እንደ ሰው ልጆች ተኛ ይላል። ተኝቷል፣ በልቷል፣ ጠጥቷል፣ ተርቧል፣ ተጠምቷል። ከኃጢአት ስራ በስተቀር ፍጹም ሰው አምላክ ፍጹም ሰው መሆኑን ለማስረዳት ጌታችን ኢየሱስ ክርስቶስ ተኝቷል። ከዚያም ደቀ መዛሙርቱ ይንጫጩ ጀመረ። ጌታ ሆይ መርከቢቱ ልትገለበጥ ነው፣ ማዕበሉ በጣም ከፍተኛ ነው፣ አድነን ብለው ቀሰቀሱት ይላል። ከዚያም ጌታችን ኢየሱስ ክርስቶስ እንዲህ ብሎ መለሰላቸው። እናንተ በሉ እስቲ እምነት የጎደላችሁ ስለምን ትፈራላችሁ? አያችሁ የእምነት ጉድለት የፍርሃት ምንጩ የእምነት ጉድለት መሆኑ እሱ ከእነርሱ ጋር እያለ ማዕበልና ባህሩ ወንዙ የሚታዘዙለት ጌታ ከእነርሱ ጋር እያለ እርሱ እያለ ምንም መሆን አንችልም ብለው ማመን አልቻሉም ነበር ሐዋርያቱ። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚያም በኋላ ተነስቶ ማዕበሉንና ወጀቡን ጸጥ አደረጋቸው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁንልን። አያችሁ ለእግዚአብሔር የሚሳነው ነገር የለም። ከዚያም በዚያ የነበሩ ሰዎች ይህ ማን ነው አሉ። ማዕበሉና ወጀቡ የሚታዘዝለት በቃሉ ዝም በል ባህሩን ዝም በል ሲለው የሚታዘዝለት ይህ ማን ነው አሉ። ስለዚህ ከችግራችን በላይ የሆነ ነው የኔና የናንተ አምላክ። ግን ልናምን ያስፈልጋል። ልንገራችሁ በሕይወታችን ላይ የሚመጡብንን መንፈሳዊ የሚሆኑ ስጋዊ ተግዳሮቶችን ማሸነፍ የምንችለው በእምነታችን ነው። ብዙዎች እኮ ከጌታችን ከኢየሱስ ክርስቶስ ዘንድ ፈውስን ፈልገው ሳይፈወሱ የሄዱ ሰዎች አሉ። ነገር ግን ያመኑትን ጌትነቱን ያመኑትን እምነትህ አድኖሃል፣ እምነትሽ አድኖሻል ባደረገው ተአምራት ላይ ስትመለከቱ እነዛ ሰዎች በምን ዳኑ ብላችሁ ስትጠይቁ እምነትህ አድኖሃል ነው የሚለው። ሃይማኖትህ አድኖሃል፣ ሃይማኖትሽ አድኖሻል እያለ ነው ጌታችን ኢየሱስ ክርስቶስ የተናገረው። ይህ ብቻም አይደለም፣ እመን እንጂ አትፍራ ብሎ ጌታችን ኢየሱስ ክርስቶስ ተናግሯል ማለት። ስለዚህ ለደቀ መዛሙርቱ ከዚህ ከፍርሃት ከጭንቀት መውጫ መንገዱ እምነት መሆኑን ሲነግራቸው ጌታችን ኢየሱስ ክርስቶስ እንዲህ አላቸው፣ ይደቅስክሙ ልብክሙ እመኑ በእግዚአብሔር ወእመኑ ብየ አለ። ልባችሁ አይደንግጥ፣ በእኔ እመኑ በአባቴም እመኑ አለ። ስለዚህ የእግዚአብሔር ቤተሰቦች በሚሆነው ነገር በሚገጥማችሁ ነገር ባላችሁበት የህይወት ውጣ ውረድ የምትጨነቁ የምትፈሩ ከሆነ እምነት እግዚአብሔር ይጨምርላችሁ። የሚያምን ሰው አይፈራም፣ የሚያምን ሰው አይሸበርም። ብዙ ቅዱሳን አባቶቻችን ዓለም ድል የነሱ ስላመኑ ነው፣ በእምነታቸው ነው። የእሳትን ኃይል ያጠፉት፣ የአንበሳን አፍ የዘጉት፣ ባህርን ከፍሎ የተሻገሩት፣ እሳቱን ሰይፉን ስለቱን የተሻገሩት በዚህ ነው።
ሶስቱ ሕፃናት ትዝ ይሏችኋል? በትንቢተ ዳንኤል ላይ የምናምነው አምላክ ባያድነን እንኳን ማለት እሱ አያድንም ማለታቸው ሳይሆን ከእኛ ጉድለት እሱ ባያድነን እንኳን አንተ ላቆምከው ምስል አንሰግድም። እንዲህ አይነት ጥብዓት ያስፈልጋል። እንዲህ አይነት ጥንካሬ፣ እንዲህ አይነት እምነት ያስፈልጋል። ስለዚህ የታመኑት አምላክ ደግሞ አላሳፈራቸውም፣ ፈጥኖ ደረሰላቸው። ልበ አምላክ ቅዱስ ዳዊት በአሁንም በሌላ ስፍራ ላይ እንዲህ ይላል፣ ኪያከ ተወከሉ አበዊነ፣ አባቶቻችን በአንተ ታመኑ ይላል። ማን በአንተ ታመኑ? አባቶቻችን በአንተ ታመኑ። ተወከሉ ከኔ ወአድኃንኮሙ ይላል። አንተን ታመኑ አዳንካቸውም ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሆንልን። እግዚአብሔር እንደ ሰው አምነውት የሚከዳ ቀርበውት የሚርቅ አምላክ አይደለም። ከታመንነው ያደርግልናል። አባቶቻችን በአንተ ታመኑ፣ ስለታመኑ አዳንካቸው አለ። ስለዚህ እንዲያምኑ አደረጋቸው። ከዚህ አይን ካለ በኋላ በአባቴ ቤት ብዙ ማደሪያና ማረፊያ አለ አላቸው። በምን ቤት አላቸው? በአባቴ ቤት ብዙ ማረፊያና ማደሪያ አለ። ስለዚህ ይህንን ላዘጋጅላችሁ እሄዳለሁ አላቸው። የእርገቱ ዋና ዓላማ ይህ መሆኑን ስለሚያሳይ ማለት ነው። ይህንን ስፍራ ላዘጋጅላችሁ፣ ይህ የአባቴ ቤት ብሎ የተናገረው ከገቡ መውጣት ካገኙ ማጣት የሌለባትን ሰማያዊት መንግሥተ ሰማያትን ነው። የእግዚአብሔር ቤተሰቦች በአባታችን ቤት እኮ ስፍራ አለ። ታውቃላችሁ? ስፍራ እኮ አለ የተዘጋጀ፣ ለዚያውም ለእኛ ለልጆቹ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ በ40 በ80 ቀን ተወልደን ልጅነትን ላገኘ ነው። ለእኔና ለእናንተ እኮ ሰማያዊ ስፍራ አባታችን አዘጋጅቶልናል። ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ ማረፊያና ማደሪያ አለ አለ። ሊቃውንተ ቤተ ክርስቲያን እንዲህ ይላሉ፣ መንግሥተ ሰማያት አንዲት ናት፣ ነገር ግን ብዙ ማደሪያ ያለው ለምንድን ነው ሲባል በየማዕረጋት ስለሚገባበት ማለት ነው። ለምሳሌ በከፍተኛ ማዕረግ የሚገቡ አሉ፣ መካከለኛ ማዕረግ ያላቸው አሉ፣ ደግሞ ዝቅተኛ ማዕረግ ያላቸው አሉ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ ምዕራፍ 15 ቁጥር 21 ላይ ካለ ክብሩ ለፀሐይ ካለ ክብሩ ለወር ካለ ክብሮሙ ለከዋክብት ኮከብ እምኮከብ ይሄይስ ክብሩ። እንኳን ኮከብ ከኮከብ እንደሚበልጥ ሁሉ ክብር ቅዱሳንን በየማዕረጋቸው ይለያያሉ ማለት ነው። መንግሥተ ሰማያት አንዲት ብትሆንም በተለያየ ማዕረግ ቅዱሳን ስለሚገቡባት ብዙ ማደሪያና ስፍራ አለ ብለው ሊቃውንተ ቤተ ክርስቲያን ተረጎሙ። ሌላው መንግሥተ ሰማያት አንዲት ናት፣ ነገር ግን ብዙ ማደሪያና ማረፊያ አለ ሲባል በተለያየ መንፈሳዊ ስራዎች ስለምንገባ ነው። የእግዚአብሔር ቤተሰብ በተለያየ ትሩፋተ ሥጋ ስለምንገባ በተለያዩ መንፈሳዊ ስራዎች ስለምንገባባት መንግሥተ ሰማያትን ብዙ ስፍራ ማደሪያ አለ ብሎ ጌታችን ኢየሱስ ክርስቶስ ነገራቸው ማለት ነው። ይህንን ካለ በኋላ ስፍራ ላዘጋጅላችሁ እሄዳለሁ አላቸው። ምን ላዘጋጅላችሁ? ስፍራ ለእኔና ለእናንተ፣ ለሐዋርያትም ጭምር እኮ ለሐዋርያት የተነገረው ለእኔና ለእናንተ ነው። ስፍራ ላዘጋጅላችሁ እሄዳለሁ። ይህ ስፍራ ጌታችን ኢየሱስ ክርስቶስ ካረገ በኋላ ሄዶ የሚያዘጋጀው ሆኖ አይደለም። ምክንያቱም የመንግሥተ ሰማያት የተዘጋጀው ዓለም ሳይፈጠር ነው። በዚህ ማቴዎስ ወንጌል ምዕራፍ 25 ላይ እንደተነገረው ዓለም ሳይፈጠር ያዘጋጁላችሁን የአባቴን መንግሥት ትወርሱ ዘንድ ኑ አላቸው ነው አይደለም የሚለው ጻድቃንም። ዓለም ሳይፈጠር ጀምሮ የተዘጋጀ ነው፣ አዲስ የሚዘጋጅ ኖሮ አይደለም። ነገር ግን ሐዋርያት ከዚህ ዓለም ባሻገር ሌላ ዓለም እንዳለ እንዲያስቡ ነው። የእግዚአብሔር ቤተሰቦች ሌላ ስፍራ እንዳለ ከዚህ ከሚጠፋው ከጊዜያዊው ከምድራዊው ስፍራ ሌላ የማይለወጥና ዘላለማዊ ስፍራ እንዳለ እንዲያስቡ ነው ያደረጋቸው። እግዚአብሔር ቤተሰቦች የእኔና የእናንተ ስፍራ ይህ አይደለም። ዛሬ ታይቶ ነገ የሚጠፋ ምድራዊና ጊዜያዊው ይህ ስፍራ የኛ አይደለም፣ የኛ አይደለም። ለእኔና ለእናንተ የተዘጋጀ ሌላ ዘላለማዊ ርስት አለን፣ ዘላለማዊ ስፍራ አለን። ከገቡ መውጣት ካገኙ ማጣት የሌለበት ያለ እረፍት እግዚአብሔርን የምናመሰግንበት ሌላ ስፍራ አለን። ይህ መቆያና ጊዜያዊ ነው። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ እንዲህ ብሎ ነው የሚናገረው። እኛ ሀገራችን በሰማይ ነው ይላል። ምናችን ይላል? ሀገራችን በሰማይ ነው። የእኛ ዜግነታችን ሰማያዊ ነው። ለዛም ነው ጌታችን ኢየሱስ ክርስቶስ በእርገቱ ያረጋገጠልን ይህን እኮ ነው። እሱ ወደ ገባበት ውሳጤ መንጦላት እንደምንገባ ለትንሣኤያችን በኩር እንደሆነ ሁሉ ለእርገታችን በኩርና ምሳሌ ሆኗል። እሱ ባረገበት ቦታ፣ እሱ ወዳረገበት ቦታ፣ እሱ ወደሚኖርበት ቦታ እንደምንሄድ እንደምንቀመጥ
ጌታችን ኢየሱስ ክርስቶስ ምሳሌና አርአያ ሆኖናል። በእርገቱ ይህንን ነው ያሳየን። ሐዋርያ ቅዱስ ጳውሎስ እንዲህ ይላል፣ እኛስ ሀገራችን በሰማይ ያለችው ናት ይላል። ቤት ያለችው በሰማይ ያለችው ናት። ከዚያም እርሱን ጌታችን መድኃኒታችን ኢየሱስ ክርስቶስን እንጠባበቃለን ይላል። ይህ መጠባበቂያ ቦታ ነው። የእግዚአብሔር ቤተሰቦች መጠባበቂያ ቦታ ነው። ያችን ለመውረስ እንጠባበቃለን። ያንን ሕይወት ነው የምንጠባበቀው። ይህ መቆያችን ነው። የእግዚአብሔር ቤተሰብ ያችኛዋን ስፍራ ሊያዘጋጅልን ሄደ። ከገቡ መውጣት ካገኙ ማጣት የሌለባትን ዘላለማዊት ቦታ ለእኔና ለእናንተ ያዘጋጀልን አባት የምትሉበትን ስልጣን ሰጣችሁ ይላል ሐዋርያ ቅዱስ ጳውሎስ ለሮሜ መልእክቱ በጻፈው መልእክቱ ልጆች ከሆናችሁ ደግሞ ወራሾች ናችሁ ይላል። እኛ የእግዚአብሔር ልጆች ነው። የአባትን ሀብት ንብረት ገንዘብ የሚወርሱት ደግሞ ማን ናቸው? ልጆች ናቸው። እንድንወርሳት የተዘጋጀችልን አዲስ ሰማይና አዲስ ምድር አባታችን እግዚአብሔር አዘጋጅቶልናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከፍ ባለ ምስጋና መስግኑ የእግዚአብሔር ቤተሰቦች። የተዘጋጀልን ስፍራ አለ። አትፍሩ፣ አትደንግጡ። በአባቴ ቤት ብዙ ማደሪያና መኖሪያ አለ። በዚያ ትኖራላችሁ፣ ትገባላችሁ። በዚህ የሚያበቃ አይደለም የእናንተ ሕይወት እያለ ነው የእግዚአብሔር ቤተሰብ። የተዘጋጀልን ስፍራ አለ። ስለዚህ ይህንን አስበን ለዚያ ራሳችንን እያዘጋጀን እንድንኖር ያስፈልጋል። እኔ በገባሁበት ቦታ እመጣለሁ አለ። ዳግመኛ እመጣለሁ። ይህንንም ካለ በኋላ እንዲህ ይላል፣ ዳግመኛ እመጣለሁ እናንተን እኔ ባለሁበት ትኖሩ ዘንድ እወስዳችኋለሁ አለ። ማን ባለበት? እኔ ባለሁበት። ለእሷ የተለየ ስፍራ አላዘጋጀም። በአንድ ላይ ነው የምንኖረው ከእሱ ጋር። እኔ ባለሁበት የምድር ባለስልጣን የምድር ገዢ ለራሱ ሲሰራ የተሻለና የተለወጠ ቦታ ነው የሚያዘጋጀው። አምላካችን ክርስቶስ ግን እመጣለሁ በኋላ ላይ ስፍራን አዘጋጅላችኋለሁ፣ ከመጣሁ በኋላ ደግሞ እኔ ከምኖርበት ውሳጤ መንጦላይት ውስጥ ገብታችሁ ትኖራላችሁ ይላል። ስለዚህ አምላካችን እግዚአብሔር በክብርና በምስጋና ወደ ሰማይ እንዳረገ በአባቱም ቀኝ እንደተቀመጠ በኋላ ለፍርድ ይመጣል። የሚመጣው ደግሞ እኔና እናንተን ወዳዘጋጀልን ሰማያዊ ስፍራ እሱ ወዳለበት ቦታ ሊያኖረን ነው። ስለዚህ ያንን ለመውረስ ራሳችንን ልናዘጋጅ ያስፈልጋል። ስፍራ አዘጋጅላችሁ ዘንድ እመጣለሁ። ያስተማረን፣ የመከረን፣ የገሰጸን የጥበብ የእውቀት የምስጢር ባለቤት አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ይቆየን።